እና ቅንጡ የሀገራችን ሆቴሎችና አገልግሎትና ለአንድ ምሽት አዳር የሚያስከፍሉት ዘግናኝ ክፍያቸው በፍቅር የወደቁ ፍቅረኛሞች የህይወት ትልቁን ደስታ በሚሰጥ ጋብቻ የተጣመሩ ሙሽሮች አንገታቸውን ደፍተው በመስራት ባለጸጋ የሆኑ ሰዎች የሀገር ኃላፊነት መሸከም የቻሉ ባለስልጣናቶች በኪነ ጥበብ ትልቅ ዝናና ሀብት ያተረፉ አርቲስቶችና ልዩ ቦታና ጊዜ ለሚፈልግ ዓላማም ሆነ የህይወትን ደስታ ለማጣጣም ምርጫቸው ምንድነው ስንል በየትኛውም ዓለም ላይ ቢሆን ሆቴሎች ናቸው። ለምን ተመራጭ ሆኑ የተባለ እንደሆነ ሰው የውስጥ ማንነቱ ወይም አይምሮ ታይቶ ለገዘፈ ክብር እንደሚታጨው ሁሉ ሆቴሎች በውስጣቸው ያለው አቅርቦት ከሁሉም በላይ በቀዳሚነት ተመራጭ አድርጓቸዋል። በውስጣቸው ምን አለ ካላችሁ ኤንዲ ዴሊም እሱን ቅልብጭ አድርጎ ሊነግራችሁ ነው ይህን ርዕስ ጉዳይ አድርጎ እየተከሰተው። ብዙዎች የት መዝናናት ትፈልጊያለሽ ሲባሉ ፈረንሳይ ጎራ ብዬ ፓሪስ፣ ወደ ኢንግላንድ ተጉዢ ለንደን፣ ወደ ግሪክና ጣሊያን ተጉዢ ብዙ የጥበብ ቦታዎችና ታምር የሚመስሉ ኪነ ህንጻዎችን ማለታቸው የተለመደ ነው። ነገር ግን እዚህች ሀገር በዓለም አቀፍ ደረጃ እውቅና ያላቸው የቅንጡ መዝናኛና ሆቴሎች እንዳሉ ልብ ያለ የለም። እኖ በአገራችን ኢትዮጵያ እጅግ የተዋቡና ውድ የሆኑ 8 ሆቴሎችን ለአንድ ቀን የመኝታ ክፍያቸውንና የሚሰጡትን የተለየ አገልግሎት ቅልብጭ አድርጌ ጀባ ልበላችሁ። 8ኛ ካፒታል ሆቴል እና ስፓ። 8ኛ ካፒታል ሆቴል እና ስፓ። ሆቴሉ የዋዛ አይደለም፣ ባለ 5 ኮከብ ነው። በውስጡ የያዘው ምንድነው አገልግሎት ውስጥ ካላችሁ ውለው የሚያድሩበት ዲፕሎማቶች፣ አምባሳደሮች፣ ትልልቅ ባለስልጣናቶች፣ ዓለም አቀፍ ተጓዦች ሲሆኑ በውስጡ ደረጃ ያላቸው ሩሞች ሲኖሩ ስዊት ሩም ግን ይለያል። ስዊት ሩም በሆቴሉ ካሉ ክፍሎች ውስጥ የተንጣለለውና ውዱ ነው። በክፍል ውስጥ ዋይፋይ እና ስልክ፣ ካውያ፣ ሚኒባር፣ ሻይና ቡና ማፊያ ማሽኖች፣ መመገቢያ ጠረጴዛ፣ ማራኪ ምቾት ያላቸው ሶፋዎችና ወንበሮች ያሉ ሲሆን ክፍሉ የእሳት አደጋ ቢከሰት ሙሉ በሙሉ መከላከል የሚችልና የውጪ ድምጽ የማያስገባ የተንጣለለ ነው። የሚገርመው ደግሞ በተባበሩት መንግስታት የሰላምና ደህንነት ክፍል ደህንነቱ የተጠበቀ ሆቴል የሚል የምስክር ወረቀት ወይም ሰርተፊኬት የተሰጠው ነው። እሺ በውስጥ ያለው አገልግሎቶችን ነገርከን፣ የክፍያውስ ነገር ካላችሁ ለአንድ ቀን ብቻ 365 የአሜሪካ ዶላር ወይም ወደ ሀገራችን ሲቀየር በ159 ብር በዕለታዊ ሂሳብ ምንዛሬ ይዘነው 58035 ብር ይሆናል። 7ኛ ሂልተን ሆቴል የጥንት የጧቱ ከ1969 ዓመተ ምህረት ጀምሮ አገልግሎት መስጠት የጀመረው ከ48 ዓመት በላይ የሆነው በአገራችን አንጋፋና ግዙፍ ከሚባሉ ሆቴሎች ውስጥ አንዱ ነው። ወደ ጓዳው ሰተት ብለን እንግባ። የመዋኛ ገንዳዎቹ ይለያሉ። 3 ሬስቶራንቶች፣ 2 ባሮች፣ ቴኒስ መጫወቻዎች፣ የልጆች መዝናኛ ቦታዎች፣ ጂም ቤቶች በሆቴሉ ውስጥ አሸብርቀው ይገኛሉ። ሂልተን ብዙ ደረጃ ያላቸው ክፍሎች ሲኖሩት ፓናሮቢክ ስዊት የተባለው ክፍል ግን ፍጹም ልዩ ነው። ምክንያቱም በክፍሉ ውስጥ ኪንግ ሳይዝ አልጋ ከሳተላይት የቴሌቪዥን ጣቢያዎች ጋር መዲናዋን ለማየት የሚያስችል ሰገነት፣ ሚኒባር ሰክነው ይገኛሉ። የዚህ ቅንጡ ክፍያ የአገልግሎት ክፍያው ደግሞ 300 የአሜሪካን ዶላር ሲሆን በእኛ ሀገር ስንመታው ደግሞ 58830 ብር ይሆናል። 6ኛ ሃይሌ ሪዞርት ሐዋሳ። ከአዲስ አበባ ወጣ እንበልና ወደ ውቤቷ ሐዋሳ እንክነፍ። ከከተማዋ ለመግባት አንድ ጫማ ሲቀረን ነጩን ቤተ መንግስት የሚያስንቅ ሆቴል እናያለን። የማን ነው ብለን ስንጠይቅ የብዙ ክብረ ወሰኖች ባለቤት ከዛም አልፎ የብዙ ሪዞርቶች ባለቤት በመሆን የሚታወቀው የሻለቃ አትሌት ገብረስላሴ ነው። በሐይቆቹ በልምላሜ በተጌጠችው ሐዋሳ የሚገኘው ይህ ሪዞርት የዋይን ባሮች፣ የጸዱ 2 የመዋኛ ገንዳዎች፣ የልጆች መጫወቻዎች፣ ባህላዊና ዘመናዊ ሬስቶራንቶች እንዲሁም ጂም ቤቶች በውስጡ ይዟል። የዚህ ሪዞርት አይነኬው ክፍል ፕሬዚደንሻል ሩም ይሰኛል። በክፍሉ ውስጥ አረፍ ብሎ የረጋውን የሐዋሳን ሐይቅ ማየት ይቻላል። የመታጠቢያ ቁሳቁስ፣ ትልቅ ፍላት ቴሌቪዥን፣ ደረጃውን የጠበቀ አስተማማኝ የሙቀት መቆጣጠሪያ፣ የሳተላይት ጣቢያዎች፣ ካዝናዎች፣ ፈጣን ዋይፋይ፣ ካውያና ሌሎችም አስፈላጊ ነገሮች ተሟልተዋል። ያሻችሁን ተጠቅማችሁ የምትከፍሉት 375 የአሜሪካ ዶላር ወይም 58900 ብር ይሆናል። ራዲሰን ብሎ በ5ኛ ደረጃ
ተቀምጦ ይገኛል። ቀጥሎ የምናየው ራዲሰን ብሉ ሆቴል ነው። በዓለም አቀፍ የሆቴሎች ደረጃ አውጪ ተቋም ትሪፕ አድቫይዘር ኤክሰለንት በሚል የተመሰከረለት ይህ ሆቴል አገልግሎቶቹ ፍጹም ማራኪ ናቸው። ሬስቶራንትና ባር፣ ለክራይ ክፍት የሆኑ የስብሰባ አዳራሾች፣ የመኝታ ክፍሎች ምን የሌለ አለና የማራኪ ሆቴል በውስጡ ካሉት ክፍሎች ውስጥ ውዱ ክፍል ፕሬዚደንሻል ስዊት ይሰኛል። በዚህ ክፍል ውስጥ 2 የመኝታ ክፍሎችና 1 ሳሎን፣ ሰፊና ጽዱ መታጠቢያ፣ የአየር ማጣሪያ ተንጣለው ተገልጋይን ይጠባበቃሉ። ወደ ዋናው ነገር ስንመጣ እጅ ከሚያስቆረጥመው ቁርስ ጋር $427 እንዲከፈል የሆቴሉ ስታንዳርድ ይደነግጋል። ያ ማለት 68,000 ብር ማለትም ነው። አራተኛ ኩሪፍቱ ሪዞርትና ስፓ። አሁን ደግሞ ከአዲስ አበባ ወጣም በልና በቅርብ ርቀት ወደምትገኘው በደብረ ዘይት ጎራ እንበል። የጠንካራ ሰራተኛው ቱጃር የታዲዮስ በለጠ ህልም ውጤት የሆነው ሪዞርት ነው። የመዋኛ ገንዳዎቹ፣ ባህላዊና ዘመናዊ ሬስቶራንቶቹ፣ ባህላዊና የመዋቢያ የሌሎችም ቁሳቁሶች መሸጫ ሱቆች፣ ያማሩ ሀገራዊና የቤት ስራዎች፣ ብዙ ቦታዎች የማይገኙ ግርምት የሚጭረው ወተር ፓርክ በሪዞርት ውስጥ ተንጣለው ይገኛሉ። የዚህ ሆቴል ቅንጡ ሩም ዳይሌክስ ሩም ይሰኛል። በክፍል ውስጥ የሙቀት መቆጣጠሪያ፣ ትልቅ የተንፈላሰሰ አልጋ፣ ምቹ ሶፋ፣ ስልክ፣ ሚኒባር፣ ሻይ ቡና ማፊያ ማሽን፣ ማቀዝቀዣ ከሳተላይት ጣቢያዎች ጋር ማራኪ ቲቪ፣ ካውያና የፀጉር ማድረቂያ፣ አየር መቀበያ ሰገነት፣ የመመገቢያ ቦታ ብቻ የሌለውን መጥቀስ ይቀላል ብንል ይቀላል። ማሳረጊያውን የክፍያውን ነገር እናንሳና ወደ ሌላው እንሻገር። ለአንድ ሌሊት ብቻ $475፣ በአገሪቱ መገበያ ደግሞ 75,525 ብር ይከፈላል። ለአንድ ሌሊት ብቻ ማለት ነው። ሶስተኛ ሸራተን አዲስ ሆቴል። ከአገሪቱ አልፎ በዓለም አቀፍ ደረጃ ከፍ ብሎ የሚጠራው የቱጃሩ የሼህ አላሙዲ ሆቴል ሸራተን የቅንጦት አርማ ነው። 2 የመዋኛ ገንዳዎች፣ የጂምና ስፓ አገልግሎቶቹ፣ ሬስቶራንት፣ የልጆች መጫወቻ፣ ባር ቤቶች፣ የግል መኪና ማቆሚያ ቦታዎች፣ የስጦታ መሸጫ ሱቆች፣ ጋዝ ላይት፣ የምሽት መዝናኛ ክለብ፣ ሌላም አለ። ግን ወደ ውዱ ሩም እናቅና። የዚህ ክፍል ውዱ ክፍል ጁኒየር ስዊት ነው። 175 ካሬ ሜትር ስፋት ያለው ይህ ክፍል 24 ሰዓት የክፍል አገልግሎት ይሰጣል። የማብሰያ፣ የመመገቢያ፣ የሙቀት መቆጣጠሪያ፣ ወድና ልዩ ካውያ፣ ሶፋዎች፣ ጠረጴዛዎች፣ ቁምሳጥን፣ ወርቅ በወርቅ የሆኑ ሻይና ቡና ማፊያ ማሽኖች፣ የመዋቢያ ቁሳቁሶች፣ የፀጉር ማድረቂያዎች አሰናድቶ ለአንድ አዳር ከናንተ ኬስ $700 የአሜሪካ ዶላር ይፈልጋል። ይህ ሆቴል ማለትም ወደኛ ስንመነዝረው 111,300 ብር ይጠይቃል ማለት ነው። ሸራተን አዲስ ለአንድ ቀን ምሽት። ሁለተኛ ሀያት ሬጀንሲ ሆቴል የአረቡ አገር አልባ ወርዲ ኢንቨስትመንት ግሩፕ ሆቴል የሆነው መሃል አዲስ አበባ መስቀል አደባባይ ላይ የተሰየመ ሆቴል ባለ 5 ኮከብ በውስጡ 118 ክፍሎች ያሉት ሲሆን የመዋኛ ገንዳ፣ የግል የመኪና ማቆሚያ ስፍራዎች፣ ጂም፣ አረንጓዴ ለምለም የለበሱ መናፈሻዎች፣ ሰፊ አልጋ፣ ሰፊ ፍላት ቴሌቪዥኖች፣ ካዝናዎች ደረጃቸውን ጠብቀው ይገኛሉ። የሆቴሉ ቅንጡ ክፍል ሮያል ፕሬዚደንሻል ሩም ይሰኛል። ይህ ክፍል በጥበብ የተሰራ ሳቢነቱ የሚያፈስ ከነ ቤተሰቡ ለሚመጣ በቂ የሆነ ኢንተርኔት፣ ኪንግ ሳይዝ አልጋ፣ 24 ሰዓት አገልግሎት፣ እጅግ ስፋት ያለው አንድ ክፍል የሚያክል መታጠቢያ ቤት፣ ውበት መጠበቂያ ቁሳቁሶች፣ ካውያዎች፣ 55 ኢንች ፍላት ቴሌቪዥኖች ከፈካ ድባብ ጋር ይጠብቆታል። ነገር ግን የክፍያው ጉዳይ የሚቀመስ አይደለም። ምክንያቱም ለአንድ ቀን አዳር ብቻ $3,600 መያዝ ይጠበቅቦታል። ወይም ወደኛ ሀገር ዕለታዊ ምንዛሬ ስንመታው በ159 ብር ሂሳብ 572,400 የኢትዮጵያ ብር ይሆናል ማለት ነው። አሁን ደግሞ ከሀገራችን ኢትዮጵያ ቅንጡ ሆቴሎች በግንባር ቀደም የተቀመጠው ስካይላይት ሆቴል ነው። የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት በሆነው የሀገራችን አየር መንገድ $65 ሚሊዮን የተገነባው ስካይላይት ሆቴል በሀገሪቱ ቀዳሚ የሆነ ለተጠቃሚ ሙሉ ደስታን መፍጠር የሚችል ቅንጡ ሆቴል። ይህ ባለ 5 ኮከብ ሆቴል ከ375 በላይ ክፍሎችና 3 ባር፣ በምስራቅ አፍሪካ ትልቁን የቻይና ሬስቶራንት በውስጡም ይዟል። አስተማማኝ የደህንነት ካሜራ ያለው ይህ ሆቴል ሀገር ውስጥ ብቻ ሳይሆን ዓለም ላይ ካሉ ሆቴሎች መጠራት የሚችልም ነው። 90 ካሬ ላይ ያረፈው ፕሬዚደንሻል ስዊት የተሰኘው ክፍል ሀገር ውስጥ ያለ ተወዳዳሪ ከፍተኛ ክፍያ የሚጠይቀው ክፍል ነው። ክፍሉ እጅግ ውድ በተባሉ ዓለም አቀፍ ደረጃን በሚያሟሉ ዕቃዎች አሸብርቆ ይገኛል። በውስጡ መኝታ ክፍል፣ ሳሎን፣ ቢሮ፣ ወጥ ቤት፣
የተንደላቀቁ መታጠቢያ ክፍል፣ የመዋቢያ ቁሳቁስ ሲኖረው ሁሉንም ነገር ለመጠቀም መንገዱ አንድና አንድ ነው። እሱም ካርድ ብቻ ነው። ለካርዱ ደግሞ የዚህን ክፍል ክፍያንስ ደፍሬ ልነግራችሁ ከዛ በኋላ ቃላት አይወጣኝም። ለአንድ ቀን አዳር 5000 የአሜሪካ ዶላር ወይም 795,000 ብር ያስከፍላል። ውድ የኤንዲዴሊ ቤተሰቦቻችን የዛሬውን ቆይታችንን በዚሁ ቋጨን። ላይክ፣ ሰብስክራይብ አይረሳ እያልን መልካም ጊዜ እንላለን።